ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አንዳንድ ነገር ላሳያችሁ። ለምሳሌ ስደት ላይ ያላችሁት ውጭ ሀገር ማለት እህቶች ወንድሞች ምን አይነት ያስፈልጋል፣ ምን ያስፈልገናል፣ ምን ይጎለናል የምትለው ለምሳሌ መሬት ገዝታችሁ እንዴት መስራት ይችላል? ብዙ ነገር አለ። አሁን ለምሳሌ ስደት ላይ ስንኖር ይሄ ነገር ይበቀናል ማለት ይሄ ነገር ይበቃናል ብለን የምንመጣው አለን ልጆች ማለት ነው። እና ስንመጣ ደግሞ እኛ እንዳላሰብነው የሚሆነው ብዙ ነገር ስላለ ያንን እንዴት ነው የምናልፈው የሚለውን አሳያችኋለሁ በትንሹ ማለት ነው። እና የትም እንዳትሄዱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኖ አጠንክሩኝ፣ አበረታቱኝ። የፈለጋችሁትን ደግሞ ይሄንን አሳይኝ አዜ ብትሉ ሁሉንም ነገር ላሳያችሁ ዝግጁ ነኝ። የማዳም ቅመሞቼ እና በትንሹ ይሄንን ነው ብዬ የሚያሳያችሁ ነገር ቢሆን ቤት እንዴት ነው መስራት ያለብን የምትሉት ቢያንስ ሰርቪስ እንኳን ቢሆን ማለት ከስደት ስትመጡ እንዴት መያዝ አለብኝ የምትሉት ለምሳሌ አንድ ቆርቆሮ የቤት ቆርቆሮ 680 ብር ገብቷል። ያንን ማለት ነው እንጨት መግዛት ከፈለጋችሁ ይሄንን ማድረግ እንችላለን። እንዴት እንችላለን? አዜብ እስኪ ንገሩኝ የምትሉ በውስጥ መስመር ልትጽፉልኝ ትችላላችሁ። ዳይ ተከታተሉኝ፣ አሳያችኋለሁ ማለት ነው። ምሳሌ እኔ መሬት ከገዛው ትልቅ ማሳያችሁ ነገር ቢኖር ትንሽ ሰዎች ሰርቻለሁ ማለት ነው። ያንን ቤት የሰራሁት እግዚአብሔር ነው የምላችሁ ይፋን ይሄንን ይመስላል። እኔም ብዬ ልንገራችሁ እና ፋሚሊዎች ይሄንን ይመስላል ሁሉ ነገር እግዚአብሔር ይመስገን። ጭቃ ይሄው እየተለጠፈልኝ ነው። እዚህ ምን አክል እንፈልጋለን? እንጨትሳ ምን አክል ያስፈልጋል? ቤት ደግሞ እንዴት መስራት እንችላለን? ንግድ ፍቃዱን ማለት የቤት ፍቃድ እንዴት ማግኘት እንችላለን? እንዴት መስራትስ እንችላለን ለምትሉ ነገር በውስጥ መስመር ማናገር ትችላላችሁ። ያዎች ናት እንግዲህ ቤቴ ማለት ነው። 3 ክላስ ቤት እግዚአብሔር ይመስገን የማዳም ቅመም ሆኜ የሰራሁት ቤት ናት። እግዚአብሔር ማለት የደከምኩትን ድካሜን የላቤን የሰጠኝ ማለት ነው። እና ብዙ ነገር እቅድ አውጥተን እንመጣለን ማለት ነው። ስንመጣ ማለት ነው ማለት እኛ እንዳሰብነው አይደለም ሁሉም ነገር የሚሆን ማለት ነው። ገባችሁ? ግን ሁሉም ነገር እኛ እንዳሰብነው ሳይሆን ሲቀር በጣም ያናዳል። ለምሳሌ መሬት እንገዛለን። ብዙን ሰዓት ላይ አሁን ብዙ ልጆች የከሰሩት ልጆች አሉ። የማዳም ቅመም ሆነው ማለት ነው መንገድ